ሰላም ብለናል። ዛሬ ደግሞ በአዲስ ቪዲዮ መጣን ሲሆን የዛሬውን ቪዲዮ እንግዲህ ያው እንዳያችሁት ከሆነ ትላንትና ማታ ስፔን ከአርጀንቲና የሆነው ጨዋታ ስፔን ወርልድ ካፑን በልቷለች ማለት ነው በአስደናቂ ሁኔታ። ያው አዋጊ የነበረው ጨዋታ በኤክስትራ ታይም ያለቀው ጨዋታ አደገኛ የሆነ ጨዋታ ነበር። ፌራን ቶሬስ በመቶ ስድስተኛው ደቂቃ ላይ ባስቆጠራት ጎል ምክንያት ስፔን ያለማንጫውን በልታለች ማለት ነው። ያው የጠበቅነው ቢሆንም አርጀንቲና ትበላለች ብለን ብናስበውም እንግዲህ ምንም ማድረግ አንችልም። ያው የግል ሽልማቶችን መሸነፉ አሉ። የባርሳው ተከላካይ የስፔኑ 22 ቁጥር የ21 ዓመት በታች የወጣቶች ማለት ነው የ21 ዓመት በታች የወጣቶችን ምርጥ ተጫዋች ተብሎ ተሸልሟል። ያው ላሚን ያማል ነበር ሁሉም ያሰቡት ባለፈው አመት በላሚን ያማል ባለፈው አመት በአሁኑ አመት ጥሩ ብለን አስበነው ነበር። ነገር ግን እሱ በልቶታል። ሁለተኛ ደግሞ ሮድሪ የዓለም ዋንጫ ምርጥ ተጫዋች በማለት ተሸልሟል ማለት ነው። በሶስተኛ ደግሞ ምርጡ በረኛ ደግሞ ሲሞን የስፔኑ በረኛ ሲሞን በመባል ተሸልሟል ማለት ነው። እንግዲህ ምንም ማድረግ አልቻለም አርጀንቲና። ያው ሜሲ እዚህ ጋር እንደምታዩት ያው በጣም ከፍቶት ከሜዳው ሲወጣና ከዓለም ዋንጫው አጠገብ ቆሞ አይተናል። በጣም አስደናቂና አስገራሚ የሆነ ነገር ነው። እንግዲህ ምንም ማድረግ አንችልም። የአርጀንቲና ደጋፊዎች አይዟችሁ፣ ምንም ማድረግ አንችልም። ያው ኢንጆይ ያደርጋችሁት ያው ሲበሉትም እዚህ ጋር አለ እዩት። ያው እዚህ ጋር አስቀምጬላችኋለሁ ፎቶውን እዩት። ገብታችሁም በቪዲዮ እዩት። እንግዲህ ያው ሰብስክራይብ ሼር ያደርጋችሁልኝ ሰብስክራይቦቼ አመሰግናለሁ። እንግዲህ ቪዲዮም እየጨመረ ስለሆነ እናመሰግናለን። እና ሰብስክራይብ ያስደረጋችሁልኝ ሼር ያርጋችሁ እዛ ሌሎች ሰዎች ሼር ያደርጋችሁ ሰብስክራይብ እንዳደረጉ እየጠየቃችሁልኝ እንግዲህ ያው ባላንዶሮ ማን እንደሚበላው እንግዲህ አሁን ሾርት ለቅላችኋለሁ። ማን እንደሚበላው ሳይሆን ድድሩ ፊፋ ያወጣው ይመስለናል የሚባለው እለቅላችኋለሁ ሾርት ላይ አሁኑ ነው። የዛሬው ቪዲዮአችን ይመስላል። ሰብስክራይብ ያደርጋችሁ ቻው።